ይሰማል እንዴ? ሁላችሁም በመጀመሪያ ሁላችሁም በያላችሁበት አንድ ጊዜ እንቀመጥና አንድ መልዕክት ማስተላለፍ ፈልጋለሁ ለሁላችሁም ማለት ነው። ማቲ አትረብሽ እባክህ፣ አስወርድሃለሁ። ጋርድ እባክህ ማቲ አስወጣልኝ። እሺ ሁላችሁንም በመጀመሪያ እንኳን ደህና መጣችሁ። ከተለያየ ቦታ እንደመጣችሁ አውቃለሁኝ። የ3 ሰዓት መንገድ የ2 ሰዓት መንገድ ተጉዛችሁ እዚህም የደረሳችሁ አላችሁና ሁላችሁንም እንዳጠቃላይ የኔን ደስታ የእናንተ ደስታ አድርጋችሁ ስለመጣችሁ ሁላችሁንም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ያው እኔና ሩታዬ እዚህ ድረስ ምንም የተጀመረ ነገር አብራችሁ ነበራችሁ። ለታስመት ነገር በደስታም በየትኛውም ነገር ተጎናችሁ ተወሰደ ግን ሾቲንግ ከልብ ማመስገን ፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ እንደ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። አላህ ህዝነትና rahmat አይላችሁ። ስራ፣ ጤና፣ ፊያ ሁሉ ነገር ሰላም ነው። እንግዲህ ያው ዛሬ መጥቻለሁ። እንግዲህ የሰው ደስታ የሚያስደስታችሁ የሩታ የአብሪሽ ኦዲየንሶች እንዲሁም አድናቂዎች፣ ቤተሰቦች፣ ፋሚሊዎች በሙሉ የሀገርም የሰፈርም ሰዎች እንኳን ደስ አላችሁ። የሰው ደስታ የሚያስደስታችሁ አብሪሽም ሩታም እንኳን ደስ አላችሁ። መላው ፋሚሊ የግሬስ ፋሚሊ እንኳን ደስ አላችሁ። እንግዲህ ዛሬ በጣም ደስ ብሎኛል። እንግዲህ ያው የሰው ደስታ ያስደስተኛል እና በጣም ደስ ብሎኛል። እውነት ለመናገር ዱባይ ገብተው ሰርጋቸው በአማረ መልኩ ተቀወጠ። በጣም ደስ የሚል ፕሮግራም ነበረ እና ካልጠበቅኩት በላይ ነው የሆነው። ማለትም በቃ እንደዚህ ይሆናል ብዬ አልጠበቅኩን ነበረ እና እንግዲህ ውለዱ፣ ክበዱ፣ ዓለምን አፍጨረጨሩ፣ ዓለምን አቃጠሉ። አቤት ቅናት! አበሻ ለካ በዚህ ልክ ምቀኛ ናችሁ። የምር በጣም ገረመኝ። ፌመሶቹ ሁሉ በሱ ላይ ሲሳለቁ፣ በሱ ላይ ሞድ ሲይዙ፣ በሱ ላይ ሲስቁ፣ አቤት ምን አለው የሰው ደስታ ቢያስደስታችሁ። ተው እንጂ ምቀኛ አትሆኑ። የሰው ልጅ ሰርቶ ተለውጦ ሲያድግ ማበረታታት፣ በርታ፣ ጠንክር፣ ጎበዝ፣ አላህ ይጨምርልህ፣ ፈጣሪ ይጨምርልህ ነው ማለት እና በጎቹ ደግሞ በግድ ቤታቸው አንኳኩቶ ይሄ ልጅ ወይም ሩታም ይሁን እሱ አንኳኩቶ ብር ስጡን ቸግሮኛል ብሎ በሶሻል ሚዲያ ላይ ወይ በማንኛውም ነገር ወይ በውስጥ ምናምን ብሎ አላለም። በቃ አንድ ሰው ያደነቀ እየወደደ ከሰጠ እናንተ ምን ቤት ናችሁ? ሲቀጥል ደግሞ ስደት የወጡት ሕፃን ልጅ አይደሉም ማለት ሁሉም ነገር ያውቃሉ ምን እንደሚፈልጉና ምን እንትን አስፈላጊ እንደሆነና እንዳልሆነ ማለት ነው። ማንም ምንም በአንቺ አማራ አትወኪም፣ አንቺ እንደዚህ አትወኪም። የምር ጭራሽ በዘርም በብሔርን ከፋፍሎታል ማለት ነውና በዚህ አጋጣሚ እሱ ግን በአንድ ኢትዮጵያዊነት ነው የሚያምነው። ሁላችንም እንደዛው። ግን በጣም ቅር ብሎኛል እውነት ለመናገር ሰው በፖለቲካ በተለያየ ነገር ከፋፍሎት በዘር በዛ ላይም እየሸቀሉበት በደንብ አድርገው እየሸቀሉባቸው ነው። ግን ደግሞ ሞድ እያዙ እየተሳለቁ በፈጣሪ ስራ እየገቡ በአፉን ሹሃዳ እንዴ ተፋቷቸው አመት ሙሉ እኝኝኝ ስትሉ አይደብርም? እና ይሄ ልጅ እኮ በማንም ምንም የሚጠብቅለው አይደለም። ጎበዝ ነው፣ ጀግና ነው። በቃ መለው እሱ ሲሰርቅ አላያችሁት፣ ሲቀጥፍ አላያችሁት፣ በዘር በሃይማኖት እየገባ ሲዘባርቅ አላያችሁት፣ ሲሳደብ እንደሌላው ለመታወቅ ብሎ ብዙ ነገሮችን አላያችሁም? በቃ እንደ ማንኛውም ሰው ጀስት ፈታ ዘና እያለ እየሰራ እየሮጠ እየገሰገሰ ይገኛል። በቃ እሱ ለእናንተ ቦታ የሚሰጥ ሰው አይደለም። ግን ቅናታችሁ በልክ አድርጉት። ቅናት ጥሩ አይደለም። በቃ መለወጥ ማደግ ከፈለጋችሁ እንደ ሰው ጥንድ እየሆናችሁ ዩቲዩብ በደንብ ይከፍላል። አዎ
በደንብ ለተጠቀመበት ላወቀበት ወጥራችሁ ስሩ። ከወሬ ከዚህ ቤት ከዛ ቤት የቲክቶክ አሮጊት በሙሉ አስተፍሩላ አሮጊት አልኩኝ ይቅር በሉኝ። እና የቲክቶክ እንትኖች ባልቴቶች በሙሉ አልቀሩም። የአብርሽ ሬምናት ስንቶቻቸው እንዴ የቀረ የለም። እኔ በእነዚህዎቹ በፌመሶቹ ሳራ ሀዊ ሀስት ማለት አነጋገራቸው የተመቸኝ ነገር ማለት ነው። በየቤቱ ባለ ኮሜንታተሮችም ሁሉም የእነሱ ነገር የእነሱ ወሬ ይህ ነገር አንድ ማውራታቸው ራሱ የመፈመስ ትልቅ ደረጃ የመድረስ ውጤት ነው። እና ባይዘው ጥሩ አጀንዳ ሰጡ፣ ጥሩ አጀንዳ አመጡ ማለት ነው። እና በዚህ ልክ ቀናታን ባትሆን የተሻለ ነው። በቃ በጎቹ በግድ ስጡኝ አላሉም። ከሰጡን ደግሞ መብታቸው ነው። ብራቸው ተርፏቸው አፈር ድሜ በልተው አምጥተውት ለራሳቸው አንድ ቀን ሳያስደስቱ፣ ለራሳቸው አንድ ቀን ፈታ ሳይሉ፣ ለራሳቸው አንድ ቀን አየር ሳያገኙ እንደፈልጉት ሳይሆኑ በቃ የምወደው ማደንቀው ሰው ልስጥ ካሉ ምን ይጠበስ? እናንተ ምን ቤት ናችሁ? ምን አቃጠላችሁ? ከነሱ ጋር አትቃጠሉም? ከነሱ ጋር አትሰሩም? ምን ቤት ናችሁ? የምር በጣም ትገርሙኛላችሁ። በተለይ አንዳንድ ዩቲዩበሮች ደግሞ በደንብ አርጋችሁ እየሸቀላችሁበት እየነገዳችሁበት የነሱ ጥላቻ ያላችሁ እስከ ጥግ ነው። ታው እንጂ እንዴ የምን ነው የቡታጀራ ነገር ጠነከረባችሁ፣ በጣም ጠነከረባችሁ እንዴ። ስንቶቻቸው ከነሱ የበለጠ 1 ቢሊዮን ይገባሉ። ምን ነው ጌታዬ ሆይ፣ አሁን ደግሞ 1 ቢሊዮን በቅርቡ ገብቶ እንደው ታንቃችሁ ሙትሞቱ አላህ ያርጋችሁ ኢንሻአላህ። ለታሪክስ ይሄ ልጅ አድጎ ትልቅ ከዚህም በላይ ትልቅ ቦታ ደርሶ ደግሞ ለታሪክ የሚወራ ያድርገው ኢንሻአላህ ቢዝኒላህ። የምር በጣም ነው የተናደርኩት እኔ ማለት አንዳንድ ነገሮች ባወራም ብናገርም እኔ ከወዲ አይደለም። እኔ የሀገሬ ልጆች ናቸው፣ በመጥፎም በጥሩም እንገናኝ ነን። ሲቀጥል ደግሞ ካደጉ ለትውልድም ለዘርም ለሀገራችንም ከበለጸጉ ይሆናሉ። እና በጣም ነው የተናደድኩት በዚህም ቤት በዛም ቤት የእነሱ ነገር ቅናት አቃጥሏቸው ሊደፋቸው አንገብግቧቸው ተው እንጂ እየተሳሰብን። ለማንኛውም አብርሽና ውሻው ሲጮህ ያድራል ማታም ቀንም፣ አንበሳው ደግሞ ወደፊት ይሄዳል ሁሌም ማለት ነው። እና አብርሽ ወደፊት ኢንሻአላህ ለማንም ወሬ ለማንም ዝባዝንቄ አይሰሙም። ሀታ እነሱ የመግቢያ ራሱ አልጠየቁም። ማታ ራሱ ነው እያለ ነበረ። እና ተፋቱት። እሱ የስራ ሰው ነው። በምን ለወጥ ልደግ ያለ ነው። ማንም ወጣጤ አይደለም። እንደ ዛሬ ወጣቶች አይደሉም። ዩቲዩብ ተከፍቶ ተሰጠው ያው በአጭር ጊዜ ተለወጠ ማለት ነው። እናንተም እንደዛ ሮጡ አባቴ ከማውራት ስለ ሰው ህይወት። ለማንኛውም የዛሬው ቪዲዮ ይህንን ይመስላል። እንግዲህ ቪዲዮ በጉጉት ጠብቋቸው። ለኔ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። ሁሌም እንመጣለን። እንግዲህ ነገሮች ጊዜው እያመቻቸን በቀጣይ ፕሮግራም እስክንገናኝ በዚህ ሰናበታችኋለሁ። ሰላም አለይኩም ወራህመቱላህ